የሚያስፈልገውን ነገር ገዝሩን ምኑን በደንብ አድርጌ ፕላን አድርጌ አብቃቅተን በስነ ስርዓት እንዲበቃን አደርገዋለሁ። እሱ ችግር የለውም። እሱን ካስተካከልከው እኔ አስተካክላለሁ። ጓደኞቼ ደግሞ የሚሰጠኝ ብር ከዚህ ቢያንስ ይሰጠኛል። ያን እንደዚህ ጥሩሽ ማለት ነው። ኧረ እኔ ብር ማጠፋው ብር አለኝ። ለምን አጠፋለሁ ነው ጥሩ ለማለት ነው። እሺ እንግዲህ አሁን ለሄዳ ሰዎችም ሊመጡ ይችላሉ። እኔ የምቸኩላለሁ። እሺ ታዲያ ወይ ግን አመሰግናለሁ። አንቺ እኮ በጣም ጥሩ ልጅ ነሽ። እንግዲህ ግድ ነው እናንተ ማንም ያላደረገውን ያደረግሽው በጣም ነው የማመሰግነው። ይሄ እኔ ነበርኩ ይሄ ማድረግ ያለብኝ። ሰው እንዲሰማ ብቻ ነው የማልፈልገው። አንተ እንዳረክ እንዲያውቅ ነው ሁሉም ሰው ፈልገው። ስለዚህ አሁን 10,000 ሪያል አለኝ ያለች ይምሮ ነው። እኔ እኮ በሀሳቡ ተስማምቻለሁ። ሲጀምር በጣም ደስ ያለኝ ግን አውቄ ነው በኋላ ላስበት ነው ያልኩት። ደግሞ 10,000 ሪያል ከሆነ ሰርግ ብቻ ሳይሆን ለሌላም ለብዙ ነገር ነው የሚበቃኝ። ሁሉንም የምፈልገውን ነገር አድርጌ በደንብ አድርጌ ለሰርግ የሚያስፈልገው ነገር ሁሉ አሟልቼ ማግባት እችላለሁ። አረዶ 10,000 ብር እንደውም ይተርፋል። በጣም ብዙ ነው። እንደውም ሀሳቧ ሰርቀኝ ፍሮሽል ባላት። አሎ ሳዲ ሰላም አለይኩም። ሰሜ በእናትሽ ያን ያልሽኝ ነገር እኮ በጣም እያሰብኩበት በጣም ተጨናንቄ። አዎ ችግር የለውም። ከራስ እንግዲህ አንቺው እንዳልሽው እናደርጋለን ነው። አልመጡም እንደ ሰዎች ልምጣ አንዳንድ ነገር አብረን እናወራለን። እሺ መጣሁ። ቻው። አሳድ ዛሬ ተመላለስክ? ምን ላድርግ ብለሽ ነው? አስቸኳይ የሆነ ጉዳይ ቤትም ሰዎቹ እስካሁን አልመጡም። እና አሁን እንግዲህ አንቺ ባልሽኝ ያሰባሰብኩኝ እንግዲህ አንቺ እንደዛ ጥሩ ነው ካልሽ መጋባት ከፈለግን ግዴታ አንተ የሆነ ነገር ልትሰነው መጠበቂያ። ባይሆን እንግዲህ አንቺን ብር እንግዲህ ለወደፊትም ቢሆን ተካዋለን። እንደዛ ይሻላል። መተካት ይሻላል። መተካት ይሻላል። አንቺ አሁን ግን እጅሽ ላይ ያለው ብር ስንት ነው? ነካኳል እንደኔ ጋር 10,000 ብር አለ። ግን ይሄን ነገር ሰው መስማት የለበትም። ሰው መስማት የለበትም። ይሄን ነገር ማንም ሰው ሊሰማ አይፈልግም። ኧረ እኔ ማን ነው የሚሰማው? እኔ ብር ሰጥታው ገባች እንደዚህ ያደርግላት አድርጎላታል ባል እንድንፈልገው ብር ሰጥታው ምናምን እንድትባል አልፈልግም። ችግር የለውም። እሺ አላወራም ለማንም እኮ ለማንም እንዳትናገር። እንደዚህ ብር ሰጥታኛለች እንደው ለቅርብ ጓደኛም ቢሆን ይሄ አይነት ወሬ መሰማት የለበትም። ቢያንስ ገስር ለማያዝ ስንት ተጀምሮ 1,000 1,500 ብር 2,000 ብር ይበቃል። ችግር የለውም። እኔ ሁሉንም ነገር የሚያስፈልገውን ነገር ገዝሩን ምኑን በደንብ አድርጌ ፕላን አድርጌ አብቃቅተን በስነ ስርዓት እንዲበቃን አደርገዋለሁ። እሱ ችግር የለውም። እሱን ካስተካከልከው እኔ አስተካክላለሁ። ጓደኞቼ ደግሞ የሚሰጠኝ ብር ከዚህ ቢያንስ ይሰጠኛል። ያን እንደዚህ ጥሩሽ ማለት ነው። እሺ ያኔ ግን ማሽን የሚሆን እንደዚህ ማሽን የሆነ ጥሩሽ ከተጣለ ስንት ብር ሊበቃ ነው? ረሳኩ። እኔ ቤሎ የምሽለው አለ የንዚዎች አለ አንዳንድ ተዘው የኬክ አለ ያን ትልቅ ኬክ ነው የምናሰራው። ባለ 3 ወይ ባለ 5 ደረጃውን ኬክ ነው የምናሰራው። ያላ ይበቃናል። ስለዚህ 10,000 ብር እንኳን ይበቃናል። እንደምንም ብለን አብቃቅተን እና ሰርጉ መቼ ልናደርግ ነው ወሰንሽ? አንተ ነህ እንጂ ለሰዎች አሁን ልታገባ እንደሆነ ላገባ ነው ማለት ለመናገር ቀላል ነው። ያኔ እስከ መቼ ቢሆን ይሻላል ብለሽ ነው? እሺ ማለት ጓደኞችን ላገባ ነው ማለት ተላጨኝ ሁሉ ወጭ እንዲቻልኩ ምናምን ይላል። ይሄ ወሬ ደግሞ እኔ እንዲሰማ አልፈልግም። በጣም ይሄ ወሬ ከአገር ከደረሰ እኔ ጥራል ቤተሰብ ልትያቸው ነው። አሁን ይሄን ብር ምን ሰርተሽ እንደበጅሽ ላይ እንዳለ ሊያውቁ ይችላሉ። እና ነገርኳቸው ግን ያው ሳገባ ትዳር ውስጥ ከገባ በኋላ ይሄ ችግር የለም ጠይቅም የለም። ትዳር ውስጥ ከገባ በኋላ ችግር የለውም። እሺ ወደፊት ሰርተካለሁ ችግር የለውም። ምንም የሚያስጨንቅሽ ነገር የለውም። በዚህ አትጨነቅሽ። ምንም ጨነቅ እና እንደዛ አድርገህ ደግሞ ፈጠን አድርጎ ብር እጅ ላይ ካለ ታጋለ ይጠፋል። ኧረ እኔ ብር ማጠፋው ብር አለኝ። ለምን አጠፋለሁ ነው ጥሩ ለማለት ነው።
እንግዲህ አሁን ልሂድ፣ ሰዎችም ሊመጡ ይችላሉ፣ እኔም እቸኩላለሁ። ልሂድና እደውልልሻለሁኝ ያለውን ነገር ደውልልኝና አንተ ያው ሰርጉ ቢበዛ ቢያንስ በዚህ 15 ቀን ውስጥ ምናምን ማለት የለበትም። በዚህ በ15 ቀን ውስጥ ሁሉም ነገር መጨረስ አለብን። እኔማ 15 ቀን ስራ ሄጄ እመጣለሁ። አሁን ረፍት 15 ቀን ምን ስራ ትሄጃለሽ? ረፍት ስለሆነ የመጣሁት 15 ቀን እኮ መዘጋጀት ያስፈልግሻል። ቆይ በነገራችን ላይ ግን አንቺ ሁሉንም ብር ነው የሰጠሽኝ ወይስ የቀረሽ ብር አለ? አለ የተወሰነ ብር። መጀመሪያ ማስኬጃውን ትንበልና ከዛ ጨምርላለሁ። ለአንቺ ሳም የሚያስፈልግሽ ነገር የምታደርጊው ብር አለሽ? ከዛም የተወሰነ እንትን ብላለሁ ቀንሳለሁ። ከስሽ ወይ 1 ሺህ ብር ነው የሚያስፈልገኝ። እሺ ታዲያ ወይ ግን አመሰግናለሁ። አንቺ እኮ በጣም ጥሩ ልጅ ነሽ። እንግዲህ ግድ ነው እናንተ ማንም ያላደረገውን ያደረግሽው በጣም ነው የማመሰግነው። ይሄ እኔ ነበርኩ ይሄ ማድረግ ያለብኝ። ሰው እንዲሰማ ብቻ ነው የማልፈልገው። አንተ እንዳረክ እንዲያውቅ ነው ሁሉም ሰው የምፈልገው። ችግር የለውም እሱ ምንም አትጨነቂ። ስለዚህ አሁን ሰዎቹ ሳይመጡ እሺ